የነሐሴ ዝናብ በምድሪቱ ላይ ሲወርድ አየሩ በጥንታዊ የጸሎትና የምልጃ ጠረን ሲሞላ አበቦች የብስራት ሽታቸውን የሚረጩበት ምድር በጥቁር ደመና ተሸፍና የሰማይን ዝናብ የምትጠጣበት ወቅት ለኢትዮጵያውያን ተዋህዶ ምእመናን ከተራ ወራት አንዱ አይደለም። ይህ የጾመ ፍልሰታ ዋዜማ ነው እንጂ ቅዱሳን አባቶቻችንና እናቶቻችን ከስጋዊ ፍላጎት ተለይተው በሱባኤና በጸሎት ከፈጣሪያቸው ጋር የሚነጋገሩበት የእመቤታችን የቅድስት ድንግል ማርያም ፍቅሯንና በረከቷን የሚያስቡበት ታላቅ መንፈሳዊ ምዕራፍ ነው። ፍልሰታ ማለት ፈለሰ ተሰደደ ከሚለው ግስ የወጣ ሲሆን መፍለስ ማለት ከቦታ ወደ ቦታ መዘዋወር ማለት ነው። የእመቤታችን ከዚህ ዓለም ወደ ወዲያኛው ዓለም መፍለስ ከሞት ወደ ሕይወት መሸጋገር የሥጋዋም ወደ ሰማይ ማድረግ የምናስብበት ድንቅ በዓል ነው። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብላ በትሕትናዋ የዓለምን ሁሉ የድኅነት መንገድ ያስጀመረች ቅድስት ድንግል የዚህችን ዓለም የሩጫ ጊዜ ፈጽማ የሞትን ጽዋ የተቀበለችበት ታላቅ ምስጢር እናስባለን። የእመቤታችን ሕይወት የመታዘዝና የፍቅር ረጅም ጉዞ ነበር። በናዝሬት መንገድ ቅዱስ ገብርኤል መጥቶ ደስ ይበልሽ ባላት ጊዜ የሰጠችው ምላሽ እነሆኝ የጌታ ባሪያ የሚል ነበር። ይህች አንዲት አረፍተ ነገር የዓለምን የታሪክ አቅጣጫ ቀየረች። ከጽንስ እስከ መስቀል ከቤተልሔም እስከ ጎልጎታ ድረስ ልጇን የተከተለችው ያች የትሕትና እናት የመጨረሻው የሥጋዊ ሕይወቷ ሰዓት ሲደርስም ያንኑ ጥልቅ ትሕትና ደገመችው። እነሆኝ የጌታ ባሪያ ብላ የሞትን ጽዋ ተቀበለች። ነገር ግን ድንግል ማርያም ሰው ናትና የሥጋ ተፈጥሮ አላትና የሞት ጥላ ወደ እርሷ ሲቀርብ ጥቂት የሰው ልጅ ተፈጥሯዊ የሞት ፍርሃት ከበባት። ያን ጊዜ ግን ብቻዋን አልነበረችም። በብስራቱ ዕለት ማርያም ሆይ አትፍሪ ያለው ቅዱስ ገብርኤልና ሰማያውያን መላእክት እንደ ልማዳቸው ከበቧት እንጂ ማርያም ሆይ አትፍሪ እያሉ አጽናኗት። እስቲ ይህንን ምስጢራዊ ክስተት በህሊናችሁ ሳሉት። በሕፃንነቱ በእቅፏ አቅፋ ያሳደገችው፣ በጉልበቷ ላይ ደግፋ ያስተኛቸው፣ ጡቶቿን ያጠባቸው በፍቅር ያደገው ልጇ የዓለም ፈጣሪና ንጉሥ ኢየሱስ ክርስቶስ አሁን እናቱን በሞት እንቅልፍ ሊያስተኛት ከሰማይ ወረደ። የፍቅርና የክብር ንጉሥ መጥቶ የእናቱን ቅድስት ነፍስ በክብር ተቀበለ። ይህ ሞት ሳይሆን ወደ ዘላለም ሕይወት የሚደረግ የእንቅልፍ መሸጋገር ነበር። ስለ ድንግል ማርያም ዕረፍት፣ ትንሣኤና ዕርገት የቤተ ክርስቲያን አባቶችና ሊቃውንት በጥልቅ መንፈሳዊ እይታ ተናግረዋል። የእነሱን ትምህርት ስናዳምጥ የድንግል ማርያም ድንቅ ምስጢር ይበልጥ ያበራል። ቅዱስ ጎርጎርዮስ ዘኑሲስ እንደተናገረው ሌሎች በድንግልና የኖሩ ሴቶች ለሞት የሚሆኑ ልጆች አንሰጥህም በማለት ሞትን ሲቃወሙት ኖረዋል። ድንግል ማርያም ግን አንድ ልጅ በመውለድ በልጇ ሞት ራሱ እንዲሞት አደረገችው እንጂ ሞት ከዓለት ጋር እንደተጋጨ የተፈረካከሰው በማኅፀኗ ፍሬ ነውና ሞት ወደ እርሷ ሲቀርብ ተብረከረከ። ሞት አዳምንና ሔዋንን ነቢያትና ጻድቃንን ሁሉ ሲውጥ የኖረ ቢሆንም ወደ ድንግል ማርያም ሲቀርብ ግን ተብረከረከ። ምክንያቱም በወለደችው አምላክ መስቀል ላይ ተሸንፎ ነበርና። ቅዱስ ያዕቆብ ዘስሩግ ደግሞ የዚያን ዕለት ሰማያዊና ምድራዊ ድምቀት እንዲህ ገልጸዋል። ልጃቸው ተሰብስበው ወዳሉበት ቦታ መጥታለችና አዳምና ሔዋን ዛሬ ደስ አላቸው። በዚህች ቀን ታላቁ ዳዊት በራሱ ላይ የተዋበ አክሊል የደፋችለት ሴት ልጁን አይቶ ደስ አለው። በዚህች ቀን ነቢዩ ኢሳይያስ ትንቢት የተናገረላት ድንግል ወደ ሙታን ስፍራ ልትጎበኘው መጥታለችና ደስ አለው። በዚህች ቀን ብርሃን ሲበራባቸው አይተዋልና ነቢያት ሁሉ ከመቃብራቸው ራሳቸውን ቀና አደረጉ። አርያም በጣፋጭ የመላእክት ዝማሬ ተመላ። ምድር ደግሞ ሐዘንን በተመሉ በሐዋርያት ለቅሶ ተመላች። ሙታንም ሕያዋንም ትርጉሙን ሊገልጹት በማይችሉ የሐዘንና የደስታ ዜማ ሰውና መላእክት በዛች ዕለት አብረው ጮኹ። እንዴት ያለ ታላቅ ምስጢር ነው! ሰማይ በዝማሬ ሲሞላ፣ ምድር ደግሞ በሐዋርያት ለቅሶ ተሞላች። ሐዋርያት የእናታቸውን መለየት እያሰቡ ሲያለቅሱ፣ መላእክት ደግሞ የሰማይን እመቤት መቀበላቸውን እያሰቡ ዘመሩ። ቅዱስ ዮሐንስ ዘደማስቆ ደግሞ የእመቤታችን ሥጋ አለመፍረሱንና ከቦታ ቦታ የመዘዋወር ምስጢሩን ሲያብራራ እንዲህ ይላል። ከወለደችም በኋላ ድንግልናዋ ያልፈረሰ ለእርሷ
ከሙታን በኋላ ሥጋዋ ሊፈርስ አይገባውም። ፈጣሪን በደረቷ ያሳረፈች እርሷ በመለኮታዊ ድንኳን ውስጥ ማረፍ ይገባታል። የአምላክ እናት ሆይ ጌታን በመውለድሽ ምክንያት ድንግልናሽን እንዳልተውሽ በመሞትሽም ይህንን ዓለም አልተውሽውም። የሕይወት እናት ነሽና ዛሬ ወደ ሕይወት ተሻግረሻል ይላል ቅዱስ ዮሐንስ ዘደማስቆ። ቀጥሎ ማጽንዖት በመስጠት በእርሱ ምክንያት ሰማይ ተብላ የተጠራችበት የሚመስለው የሌላ የማኅፀኗ ፍሬ ለመሞትና ለመቀበር ፈቃደኛ ከሆነ ያለ ዘር የወለደችው እናቱ እንዴት ሞትን ትፈራለች? ሐዋርያትም ይህንን ድንቅ ምስጢር ማየት ነበረባቸው። የቃሉ አገልጋዮችና ምስክሮች የነበሩት ሐዋርያት የክርስቶስን የዕርገት የዓይን ምስክሮች እንደሆኑ ሁሉ የወለደችውም እናቱ ወደ ሰማያዊው ዓለም የመፍለሷና የማረጓ ምስክሮች ይሆን ዘንድ እግዚአብሔር ፈቀደ። ዛሬ እኛም ይህንን የፍልሰታ ጾም ስንጾም ታሪክንና ጥንታዊ ምስጢርን ብቻ እያሰብን አይደለም። ይልቁንም አሁን የምንኖርባት ምድር የሕዝባችንን ሕመም፣ የሀገራችንን ሰቆቃ ይዘን ወደ እናታችን እንጮኻለን። ዘንድሮስ ከእመቤታችን ትንሣኤ ጋር የሀገራችንንም ትንሣኤ ለማየት እንማጸናለን። እመቤታችን ሆይ ዘንድሮ ብቻሽን አትነሺ፣ በስምሽ የምትምል ሀገራችንን ይዘሽ ተነሽ እንጂ። በጦርነት እሳት እየተለበለበ በረሃብና በስደት እየተፈተነ ነገር ግን በልጅሽ ማመኑን ያላቆመ ታማኝ ሕዝብሽን ይዘሽ ተነሺ። በችግራቸውና በረሃባቸው ጊዜ ለእርዳታ የሚሰጣቸውን ብስኩት ሳይቀር የጾም ነው የፍስክ ብለው የሚጠይቁ ሃይማኖታቸውና ማዕተባቸው ከሕይወታቸው በላይ የሚወድ የዋሃን ልጆችሽን ይዘሽ ተነሺ። በችግርና በረሃብ ውስጥ እያለ እንኳ ሃይማኖቱንና ሥርዓቱን ፍቅሩን የማይተው ሕዝብ ይህ ሕዝብ በእውነት የድንግል ማርያም የሥጋና የመንፈስ ልጅ ነው። ስለሆነም በዚህ የጾመ ፍልሰታ ወቅት የምንጸልየው ጸሎት የግል ፍላጎታችንን ብቻ ሳይሆን የሀገራችንን ሰላም፣ ሕዝባችንን አንድነት፣ የቅድስት ቤተ ክርስቲያናችን ጽናት ጨምሮ ነው። የፍልሰታ ጾም የብርሃን ጾም ነው። የፍልሰታ ጾም የሞት ፍርሃት የተሰበረበት፣ የሕይወት እናት ወደ ዘላለም ሕይወት የተሸጋገረችበት፣ የምድርና የሰማይ ተስፋ የታደሰበት ታላቅ ወቅት ነው። በዚህ ጾም አባቶቻችን በየገዳማቱ፣ እናቶቻችን በየአድባራቱ፣ ወጣቶችና ሕፃናት በየአብያተ ክርስቲያናቱ ተሰብስበው ማርያም እያሉ ሲጠሩ የሰማይ መላእክት ከምድር ምእመናን ጋር አብረው ይዘምራሉ። በጸሎታችንና በሱባኤያችን እመቤታችንን እንማጸናታለን። የአምላክ እናት ሆይ በአማላጅነትሽ ነፍሳችንን ከኃጢአት ሞት፣ ሀገራችንን ደግሞ ከጥፋት ከበሽታ ታደጊ። ጾሙን የሰላም፣ የፍቅር፣ የሀገር ትንሣኤና የንስሐ ጾም ያድርግልን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የልጇ የኢየሱስ ክርስቶስ ቸርነትና ጸጋ ከሁላችን ጋር ይሁን።